እንድናመሰግነው ያሰባሰበን የሁላችን አስገኝ መጋቢና ጠባቂ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ በድጋሚ ይመስገን። ወይቤሉ አሕዛብ ዝውእቱ ኢየሱስ ነቢይ ዘእምናዝሬት ዘገሊላ። ሕዝቡም ይህ ከገሊላ ክፍል ከናዝሬት የተገኘ ነቢዩ ኢየሱስ ነው አሉ። እንደነገርኳችሁ ይህንን አረፍተ ነገር ጽፎልን የምናገኘው ቅዱስ ማቴዎስ ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 11 ላይ በቅዳሴው መካከል ስናነብ እንደሰማችሁት ካነበብነው የወንጌል ክፍል መካከል ነው። ሕዝቡም ይህ ከገሊላ የተገኘ ከገሊላ ክፍል ከናዝሬት የተገኘ ነቢዩ ኢየሱስ ነው ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ የሰውን ልጅ በሆነ ጊዜ የወጣለት ስም ነው። የእግዚአብሔር ልጅ የሰውን ልጅ ሆኖ በተገለጸ ጊዜ ቀደም ተብሎም በመልአኩ በቅዱስ ገብርኤል እንደተነገረን ይህን ስም በዚህ መልኩ ተጠርቶበታል እና ሕዝቡ ዛሬ በምናከብረው የሆሳዕና በዓል እንደሚታወቀው ዛሬ ሁለቱን ታላላቅ በዓላት ነው እያከበርን ያለነው። የሆሳዕናንም በዓል የነፃነታችንን የስቅለቱንም በዓል አብረን ነው እያከበርን ያለነው እና በሆሳዕና ቀን ወይም ሆሳዕና ብለን ከትንሣኤ ቀድሞ እንዲህ በምናገኘው እሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉም አራቱም ወንጌላውያን እንደገለጹልን እሁድ ቀን ከደብረ ዘይት ተራራ ሰልፉ በመነሳት በአህያ ተጭኖ ታላቁ ቤተ መቅደስ ወዳለበት ወደ ጥንታዊቷ ከተማ ወደ ኢየሩሳሌም ጉዞ አድርጓል። በዚያም ጊዜ ሕዝቡ ስለ እርሱ የሰጠው ምስክርነት ነው አሁን የተናገርኩት ቃል። ይህ ከገሊላ የተገኘ ከገሊላ ክፍል ከናዝሬት የተገኘ ማለት እናታችን ድንግል ማርያም 12 ዓመት ከተቀመጠችበት በይሁዳ አውራጃ በኢየሩሳሌም ከተማ ካለው ቤተ መቅደስ ወጥታ ወደ ሰሜን እስራኤል ወደ ገሊላ አውራጃ ዮሴፍ ወደሚኖርባት ወደ ናዝሬት ከተማ ገብታ መኖር ጀምራለች። ዮሴፍ ጠባቂዋ ሆኖ በናዝሬት ኑሮ እንደጀመረች ገብርኤል ተልኮ
የእግዚአብሔር ልጇ አድርጋ እንደምትወልድ አብስሯታል። እንደምታውቁት ነው፣ ብዙ ውይይት አለው በእመቤታችንና በቅዱስ ገብርኤል መካከል በዚህ ብስራት ጊዜ ያናንተረከውም አሁን እና በጥቅሉ ውይይታቸውን ጨርሰው እንደ ቃልህ ይሁንልኝ ባለሽ ጊዜ ይህን ፈቃዷን መሰረት አድርጎ የእግዚአብሔር ልጅ አካላዊ ቃል ከሰማይ ሰማያት ወርዶ በእሷ ማህፀን ከስጋዋ ስጋ ከፍሎ ከነፍሷ ነፍስ ከፍሎ ተዋህዶ ከነፍሷ ነፍስ ነስቶ ተዋህዶ ማህፀኗን ዓለም ማህፀኗን ከተማ አድርጎ ተቀምጧል። ከናዝሬት የተገኘ የሚያስብለው ይሄ ነው። እንግዲህ እናታችን ድንግል ማርያም እዛ ሆና ስለጸነሰችው ለመወለዱ ወደ ደቡብ እስራኤል ወደ ቤተልሔም ቢመለስም ብትወልደውም ያደገውን ናዝሬት ከተማ ነው፣ ሰሜን እስራኤል ገሊላ አውራጃ። ስለዚህ ሕዝቡ ይህን ምስክርነት ሲሰጥ ከገሊላ አውራጃ ክፍል ከምትሆን ከናዝሬት ከተማ የተገኘ ኢየሱስ ነው። ምንድን ነው? ኢየሱስ ነው። በእኛ ቋንቋ ኢየሱስን እስቲ ግለጹት። ምን ማለት ነው? መድኃኒት ነው። ኢየሱስ ማለት በእኛ ቋንቋ ሲተረጎም መድኃኒት ነው እና ሕዝቡ እየሰጠ ያለው ምስክርነት ከገሊላ ክፍል ከናዝሬት የተገኘ በእኛ ቋንቋ ምንድን ነው? መድኃኒት ነው አሉ። ሕዝቡ ይህን ምስክርነት ሰጠ። በምን ጊዜ? በምን ቀን? የሆሳዕና ቀን። ቅዱስ ማቴዎስ ቁጥር 1 ጀምሮ እንደነገረን ወቀሪቦ ጊዜ ኢየሱስ ኢየሩሳሌም በጽሐ ቤተፋጌ እንተ ገቦ ደብረ ዘይት። ጌታችን ኢየሱስ ክርስቶስ ከደብረ ዘይት አጠገብ ቤተፋጌ ከምትባለው ቦታ በቀረበ ጊዜ ኢየሩሳሌም ደረሰ ይላል። ቤተፋጌ፣ ቢታንያ፣ ጌቴሴማኒ የምንላቸው ያያችሁ እንደምትመሰክሩት ደብረ ዘይት ተራራ ግርጌ ያሉ ስፍራዎች ናቸው። ከእኒህ መካከል እንግዲህ ቤተፋጌ በደረሰ ጊዜ በቀረበ ጊዜ ኢየሩሳሌም እየደረሰ ነው እና ደቀ መዛሙርቱ ጠራና ከደቀ መዛሙርቱ ሁለቱን ሁሉ ሀገረ ዘቅድሜክሙ ፊታችሁ ወዳለች መንደር ሂዱ፣ አህያና የአህያይቱን ውርንጫ ታገኛላችሁ፣ ፈታችሁ አምጡልኝ። ወእመቦ ዘይቤለክሙ ምንተ ትገብሩ፣ ምን እያደረጋችሁ ነው የሚላችሁ ቢኖር ማለት አህዮቹን በምትፈቱ ጊዜ ፈታችሁ በምታመጡ ጊዜ እናንተ ምን እያደረጋችሁ ነው? አህዮቹን ለምንድን ነው የምትወስዷቸው የሚላችሁ ሰው ቢኖር በሉ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል በሉ አላቸው። ማን ይፈልጋቸዋል? እነዚያ የታሰሩ አህዮች የኢየሱስ ክርስቶስ ነበሩ ወይ? ነበሩ። ለምን ጌታቸው ይፈልጋቸዋል በሉ አለ። ታዲያ ፍጥረት ሁሉ የማን ነው? አሁን እኛ መኪና አለን ብንል፣ አህያ አለን ብንል፣ በሬ አለን፣ ፈረስ አለን፣ በቅሎ አለን፣ በጎች አሉን፣
ንብረት አለው ብንል የማን ነው? የማን ነው? እኛ አይደለም ያፈራነው። እናንተ አይደላችሁ ያፈራችሁት። እናንተ የማን ናችሁ? እናንተ እግዚአብሔር። እኛ እግዚአብሔር እስከሆነ ድረስ እኛ ያዝነው ሁሉ የማን ነው? የእግዚአብሔር። ስለዚህ ለምን የሚላችሁ ሰው ቢሆን ጌታቸው ይፈልጋቸዋል አለ። እውነትም ናቸውና የእሱ ናቸውና እንዲህ ብሎ 2 ደቀ መዛሙርቱ ላከ ይላል። ላሳደረው ደቀ መዛሙርቱ እንደተላኩት ሄዱና አህዮቹን አገኙ፣ ፈቱ። ወረሃኑ አልባሲሆሙ ልብሳቸውን ደለደሉ። ከቤተ ፋጌ ጀምሮ ኢየሱስ ክርስቶስ በአህያ ተቀምጦ ወደ ታላቁ ቤተ መቅደስ ወደ ኢየሩሳሌም ከተማ ጉዞ አደረገ። ለምን ይሆን በአህያ የተጫነው? ምን መልእክት ለማስተላለፍ ይሆን? ከአህያ የተሻለ እንስሳ የለም ነበር ወይ? በቅሎ አልነበረም ወይ? ፈረስ አልነበረም ወይ? ፈረስ ለምን አምጡልኝ አላለም? በቅሎ ለምን አምጡልኝ አላለም? አህያ ነው። አህያ ደግሞ ከፈረስ ከበቅሎ ዝቅተኛ እንስሳ ናት። ለምን ይሆን ይሄን ያደረገው? ምን ይመስላችኋል? ኢየሱስ ክርስቶስ የተገለጸው በሰው ልጆች ባህል፣ በሰው ልጆች ወግ ነው የተገለጸው። እያንዳንዱ እንቅስቃሴ በሰው ልጆች ባህል ወግ በሚያውቁት። በአይሁድ ባህል አንድ መሪ ነኝ የሚል ሰው በበቅሎ በፈረስ ተቀምጦ ከተመጣ በኃይል ቀጥቅጦ የሚገዛ መሆኑን የሚያስረዳ ነው። በአህያ ተጭኖ አንድ የእስራኤል መሪ ከታየ በትህትና አስተዳድራችኋለሁ፣ እመራችኋለሁ ብሎ መልእክት ማስተላለፉ ነው። በምን ሲጫን? በምን ሲቀመጥ? በአህያ ሲቀመጥ። ኢየሱስ ክርስቶስ ይህንኑ ባህል ነው የተጠቀመው። ይህንኑ የአይሁድን ስርዓት ነው የተጠቀመው። በአህያ ተጭኖ ወደ ህዝቡ ሲሄድ በኃይል ሳይሆን በፍቅር በትህትና የምመራችሁ፣ የማስተዳድራችሁ፣ የምመግባችሁ መሪያችሁ ነኝ ማለቱ ነው አይደል? እንዲህ ማለቱ ነበረ እና በዚህ ሁኔታ ተጭኖ ወደ ኢየሩሳሌም ሲሄድ አለ ወዘይበዝሑ ሕዝብ ነጸርፉ አልባሲሆሙ በውስተ ፍኖት። የሚበዛው ሕዝብ የሚበዙት ሕዝብ ልብሳቸውን መንገድ ላይ አነጠፉ። ምን ላይ አነጠፉ? መንገድ ላይ አነጠፉ። የሚበዛው ሕዝብ እየሰማችሁ ነው። ይህ ሕዝብ ይለወጥ ይሆን? እንዲህ አድርጎ የተቀበለው ሕዝብ ነገ ምን ይሆን ይሆን? ከሆሳዕና በኋላ የስቅለት ምን ይሆን? እየሰማችሁ ነው። ልብሳቸውን አነጠፉለት። ይህም ልማድ ነው፣ በኢየሱስ ክርስቶስ የተጀመረ አይደለም። ለምሳሌ በመጽሐፈ ነገሥት ካልን እንደምናየው ነቢዩ ኤልሳ ምዕራፍ 9 ቁጥር 13 ላይ ነቢዩ ኤልሳ ከደቀ መዛሙርቱ ደቂቅ ነቢያት ከሚባሉት መካከል አንዱ ጠራና ይህንን ቅብአ መንግሥት ውሰድና እዩ ለሚባለው ሰው ቅባው አለ። ድንገት ጠራና በእግዚአብሔር ዘንድ መለኮታዊ ዕቅድ ተይዞ ነው እዩ እንዲነግስ ወሰደ። ለመንግስትነት የሚቀቡትን ቅባት ይዞ ሄደ እና እዩ ከጓደኞቹ ጋር ቁጭ ብሎ ይጫወታል፣ ያወራል እና ፈልጌሃለሁ ይላል። ማን ነው?
አንተ አለ። ከዛ ብድግ አለና የሆነ ቤት ይዞት ገባና እግዚአብሔር አለበስኩህ ብሏል ብሎ ቀባው። ከዛ ሲወጣ ጓደኞቹ ይህ ሰው ምን እያለህ ነው አሉት። ምን ይሄ ምን ይላል ብላችሁ ነው አለ። ያን ነቢዩ አይ ግድ የለም እውነቱን ንገረን ሲሉ በእስራኤል ላይ አንዱ ሰው አለ እግዚአብሔር ብሎ ቀባኝ። አይገርም? እንደ ተራ ቦታ ላይ ማለት ነው። ተራ ቦታ ላይ ቀባ፣ አነገሰው እግዚአብሔር። ከዛ በኋላ ጓደኞቹ ልብሳቸውን እያወለቁ አነጠፉለት። ይህ የነበረ ባህል ነው፣ ወግ ነው እና የኢየሱስ ክርስቶስ በዛ ስርዓት በዛ ልማድ ወዘይበዝሕ ሕዝብ የሚበዛ ሕዝብ እንዲህ የለበሰውን መጎናጸፊያ ከትከሻው እያወረደ እያነጠፈ ኢየሱስ መራመድ ጀመረ። በአህያዋ ላይ ሆኑ። ወካልአንሂ መትፈሮ አይጹቀ እሙስተ ዕፀ ወነጸቱ ውስተ ፍኖት። ሌላው ሕዝብ ደግሞ ጨርቅ መጎናጸፊያ የሌለው ማለት ነው። ከዛፎች ቅርንጫፎች ቅጠልን እየበጠሰ ያነጥፍ ጀመረ። አቤት ያቺ ቀን! አቤት ያቺ ቀን! ልብ እያላችሁ ነው። የሆሳዕና ቀን ልብሱን አነጠፈ። ልብስ የሌለው ደግሞ ቅጠል አነጠፈ። ልቡን ያነጠፈ ይኖር ይሆን? ጨርቁስ ተነጠፈ፣ ቅጠሉስ ተነጠፈ። ልቡን አንጥፎ የተቀበለው ይኖር ይሆን? ትልቁ ነገር ይሄ ነው። ልብሱም ባይከፋም፣ ቅጠል መጎዝጎዙም፣ ቄጠማ ማንጠፉም ባይከፋም፣ ትልቁ ግን መጎዝጎዝ ያለበት ምንድን ነው? መነጠፍ ያለበት ምንድን ነው? ለእግዚአብሔር መከፈትም ያለበት መጎዝጎዝም ያለበት መነጠፍም ያለበት ልብ ነው። እንዲህ ያደረገ ህዝቡ ከዛ ወእለሂ ያውሩ ቅድሜሁ ወይትልው ድሬሁ ይብሉ አለ። ደግሞ ለዳዊት ልጅ አሁን አድን መባል ይገባዋል። አሁን አድን ሆሳዕና ማለት ኦ እግዚኦ አድኅንሶ፣ አቤቱ አሁን አድን ማለት ነው። አሁን አድን ከምን ያድነው ይሆን? ከምን እንዲያድነው ይሆን የህዝብ የጠየቀው? እውነት እንደ እግዚአብሔርነቱ ገብቷቸው ይሆን? ገብቷቸው ይሆን ያሉት? አቤቱ አሁን አድን፣ አቤቱ አሁን አድን። ምን ነው እንዲህ የተተረጎመ? ሆሳዕና በሉ እስኪ ሁላችሁ ጩኻችሁ እስኪ በሉ ሁላችሁ ግሩ ኦ እግዚኦ በሉ እስኪ አድኅንሶ እስኪ ድገሙት። ኦ እግዚኦ አድኅንሶ። ሆሳዕናን ወደኛ ወደ ግዕዝ ቋንቋ ስናመጣው አቤቱ አሁን አድን ማለት ነው። አሁን አድን ኦ እግዚኦ አድኅንሶ፣ አሁን አድን እያለ በኋላም የሚከተለው ፊትም የሚመራው ጨርቁን ያነጠፈው ቅጠል ያነጠፈው ሕዝብ እንዲህ እያለ ይጮህ ነበር። አብዛኛው ሕዝብ እስራኤል በዛን ወቅት በሮማውያን ቅኝ ግዛት ስር ነው ያለችው። ከሮም መንግስት ከቅኝ ግዛት እንዲያወጣቸው ነው ብዙዎቹ የቅርቡን ትንሹን ነገር ነው የጠየቁት። ትንሹን ነገር ከትልቁ መሰሪ ከቄሳር ይልቅ ከዲያብሎስ ሊያወጣቸው መጥቶ እነሱ ከሮም ቅኝ ግዛት ነፃ አውጣን እያሉ በዳዊት ዙፋን የሚቀመጥ የዳዊት ጣቻ መሰላቸው። አሁን አድን ይላል። ጥቂቶቹ ግን ዓለምን ሁሉ
ከዲያብሎስ ግዛት ነፃ ልታወጣ የመጣህ ነህና አቤቱ አሁን አድን አሉ። አቤቱ አሁን አድን እስኪ በሉ። እኛም እንበለው አሁን በእውነት እኛም በዚህ ወቅት እንበለው አቤቱ ኢትዮጵያን አሁን አድን እንበለው። እንዲህ የሆነችው ደም እንደ ውሃ የሚፈስባትን ኢትዮጵያን የልጆቿ የዜጎቿ ደም እንደ ጎርፍ የሚፈስባትን ኢትዮጵያን ምን እንበለው? አሁን አድን እንበለው። አሁን አድን በሉት። እውነት ይህን ልንል የመጣ ነው። እንዲያው ልባችን ደነደነ ድንጋይ ሆነ እንጂ ስንቆምም ስንቀመጥም ስንሄድም ስንተኛ እንደው በዚህ ሰዓት ሌላ ምን ልንለው የሚገባ ነገር አለ? ምን ልንል እንችል ነበር? በእውነት አቤቱ አሁን ኢትዮጵያን አድን፣ አቤቱ አሁን ቤተ ክርስቲያንን አድን፣ አቤቱ አሁን ኢትዮጵያውያንን አድን የምንልበት ወቅት ነው። ልብ ብለነዋል ማን ማንን እየበላ እንደሆነ። ወይበልኦ ምናሴ ለኤፍሬም ወኤፍሬም የበልኦ ለምናሴ የተባለው የእስራኤል ጣጣን የመጣበት ምናሴ ኤፍሬምን ኤፍሬምን ምናሴን ይበላዋል እንዳለው ነቢዩ። በቃ የዮሴፍ ልጆች ናቸው ኤፍሬምና ምናሴ ማለት። ከእግዚአብሔር ጋር ራቁና አንዱ ለአንዱ ጠላት ሆኖ በላው። የእኛስ የጤና ነው ብላችሁ ነው? ከእግዚአብሔር ጋር ብንሆን ይመስላችኋል? አይደለም። ከእግዚአብሔር ጋር ብንጣላ እኮ ነው እንዲህ የሆነ። ስለዚህ አሁን አድን ልንለው ይገባል። እንዲህ አለ ሕዝብ፣ እንዲህ አለ። እንዲህ እያለ ኢየሩሳሌም ገባ። ኢየሩሳሌም ውስጥ ምን አለ? ምን አለ ብያችኋለሁ? ታላቁ ቤተ መቅደስ ያ በ70 ዓመተ ምህረት ፈርሶ የቀረው ሁለተኛው ቤተ መቅደስ ነበር። ወደዛ ገባ። በአህያዋ ተጭኖ ወደት አደረገ። ዛሬ እንዳሳያችሁ እና በዚህ ጊዜ ከተማዋ ተናወጠች። እልልታው የሆሳና ሆሳና ሆሳና የሚለው ድምፅ በጣም በረታ እና ከተማዋ ታወከች ቅዱስ ማቴዎስ እንደነገረ። እንዲህ እያሉም ደግሞ መኑ ውእቱ ዝንቱ፣ ይሄ ማን ነው? ይህ ማን ነው? ይህ ማን ነው የሚል ህዝብ አለ። እዛ ደግሞ ከህዝቡ መልሶ ሲመልስ ቅድም ያልኳችሁ ህዝቡን ይህ ከገሊላ ክፍል ከናዝሬት የተገኘ ማን ነው አሉ። ማን ነው አሉ? ኢየሱስ ማለት ምን ማለት ነው? መድኃኒት ነው። መድኃኒት ነው። ከነፍስ በሽታ የሚፈውሰን፣ ከዲያብሎስ ነፃ የሚያወጣን፣ ከኃጢአት ነፃ የሚያወጣን፣ ኃጢአት በሽታ የሚያስወግድልን ፈዋሻችን፣ ዘመን የማይሽረው የመጠቀሚያ ጊዜ አለፈበት የማይባለው መድኃኒት ነው አለ ሕዝቡ። የመጠቀሚያ ጊዜ የማያልፍበት መድኃኒት እንደምታውቁት ነው። አሁን በምድር ላይ ለስጋ በሽታችን ማስታገሻ የምንለው መድኃኒት የመጠቀሚያ ጊዜው አለፈ አላለፈ ብለን የተመረተበትን የሚያልቅበትን ጊዜ አይተን ነው የምንወስደው። አለበለዚያ ያማል፣ ራሱን ችሎ በሽታ ይሆናል። ከድንግል ማርያም የተቀመመው መድኃኒት ግን የመጠቀሚያ ጊዜ አልፏል ተውት አይባል። በሽተኛ የሆን ሁሉ ኃጢአታችንን ያመን ሁሉ አባቶቻችን የዳኑበት እኛም የምንድንበት መድኃኒት ነው የድንግል ማርያም። ይህንን እውነት ነው ሕዝቡ የመሰከረው። እንዲህ ሆኖ ኢየሩሳሌም ቤተ መቅደሱ ላይ ተገኘ። መቼ? በሕዝቡ ንግግር ነው በዓሉ የተሰየመው።
ህዝቡ ሆሳና ሆሳና አቤቱ አሁን አድን አሁን አድን እያለ ጮኸ አልነበረ? በዓሉን የሰየምነው በዚያው ቃል ነው። እና በዚህ ጊዜ ተነከሰ ኢየሱስ ክርስቶስ ተነከሰ። በፈሪሳውያን፣ በሰዱቃውያን፣ በካህናት፣ በአገር ሽማግሌዎች ጥርስ ገባ። የሚገርመው ዓለም ሁሉ ተቀበለው። ዓለም ሁሉ መድኃኒት ነህ አለው። ዓለም ሁሉ ተከተለው። ምንም አስተባባሪ ሳይኖር ቲፎዞ ሳይኖር ህዝቡ ተከተለው። ያ የመረረው ህዝብ አዳኘን አገኘው ብሎ ተከተለው እና በዚህ ጊዜ ፈሪሳውያንን ገረማቸው፣ ሰዱቃውያንን ገረማቸው፣ የካህናት አለቆችን ገረማቸው፣ የህዝቡንም አለቆች ገረማቸው። ሽማግሌም ካህንም የህዝብ መሪዎችም የሃይማኖት መሪዎችም ተከፉ። ሉቃስ እንደነገረ ሊቅ ገስጾሙ ለአርዳኢከ አሉ ፈሪሳውያን። በምን ደቀ መዛሙርትን ገሰጻቸው አሉት? ምን ሲሉ ሆሳዕና አሁን አድን እያሉ ተማሪዎቹ ጮኻሉ። አሁን ዓለምን ፈውስ፣ አሁን ዓለምን አድን እያሉ አዳኛቸው አድርገው ሲቀበሉት የከፋቸው ፈሪሳውያን ገስጻቸው፣ ዝም እንዲሉ አድርጋቸው አሉ። እሱ ደግሞ ምን አላቸው? ቅዱስ ሉቃስ እንደነገረ ለእመ አርመሙ እሎንቱ አይባን ይኬልሁ አሉ። እኒህ ዝም ቢሉ ድንጋዮቹ ይጮኻሉ። ይገርማል። እኒህ ሰዎቹ ዝም ቢሉ ስለ እግዚአብሔር የማይመሰክር ምን ፍጥረት አለ? ምን ፍጥረት አለ? ዛፉ፣ እንጨቱ፣ ድንጋዩ፣ አፈሩ ሲታዘዝ ይመሰክራል። እኛ ማንመሰክር? እኛ አድነን እግዚአብሔርን ባንጠራው እግዚአብሔርን የሚጠራው ብዙ ነው። እኒህ ዝም ቢሉ ድንጋዮች ይጮኻሉ አላቸው። ከዛ በኋላ ዮሐንስ እንደነገረ እርስ በርሳቸው እንዲህ ተባባሉ አለ። እዛው ሳይናቅ ጥርስ ገባ። በእርግጥ ተሳካለት። ብዙ ሰው እያዳነ ነው። በተለይ ደቀ መዛሙርቱ እየጠነከሩ ነው፣ እየተሳካለት ነው። ከሰማይ ወደ ምድር የወረደበት ዓላማ የማዳኑ ስራ እየተሳካለት ነበረ እና ሲሳካለት ሰነፎቹ መሪዎቹ ወደ እርሱ ያቀርቡ የነበሩት ከፋቸውና እርስ በርሳቸው እንዲህ ተባባሉ አለ። ትሬእዩን ከመ አልቦ ዘተበቁዕ ወኢምንተኒ ናሁ ኩሉ ዓለም ተለዎ ድሪኦ አሉ። ወይ ግሩ ምን አሉ? ምንም የምትጠቀሙት ነገር እንግዲህ እንደሌለ እያያችሁ ነው ተባባሉ ፈሪሳውያን፣ ሰዱቃውያን እርስ በርሳቸው። ምክንያቱም አሉ ናሁ ኩሉ ዓለም ተለዎ ድሬሁ፣ ህዝቡ ሁሉ በኋላው ተከትሎት ሄዷል። እኛ ብቻችን ቀርተናል። አዳማጭ የለንም፣ ሰሚ የለንም። ስለኛ የሚያወራ ስለኛ ሊቅነት፣ ስለኛ ስራ ዜና የሚሰራ ሰው የለም። ህዝቡ ሁሉ እኛን ተከትሎታል አሉ። በዚህ ቀን ምንም ሳያደርጋቸው ህዝቡ አዳኙን ስለፈለገ ብቻ፣ ህዝቡ ስለተከተለው ብቻ፣ ህዝቡ ፈውስ ስላገኘ ብቻ እንዲህ ሆነ። አይገርም? ይሄ ጠባይ አይገርማችሁም? ክፉ ጠባይ ነው አይደል? ይሄ ጠባይ ቀኑበት። የት ይወስዱት ይሆን እንግዲህ? እያደር ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ ምን ይሰሩ ይሆን? እኒህ ክፉ ሰዎች ነክሰውታል። እኒህ ምቀኞች፣ እኒህ ሰነፎች ተነስተውበት ቀንተውበት ከሆሳዕና በኋላ ምን እንሰማ ይሆን? ምን ይባል ይሆን?
ክፉ ጠባይ ነው አይደል? የጠባይ አዳኛችን ነው አለ ሕዝቡ ነው ማለት ነው። ግን የፈሪሳውያንን ጥቅም ነካ፣ የሰዱቃውያንን ጥቅም ነካ። ለምን ከፈሪሳውያን መካከል እነ ኒቆዲሞስ እኮ አዳኛቸውን አውቀው ተከትለውታል። ምናለ እንደ ኒቆዲሞስ ቢሆኑ፣ እንደ ዮሴፍ ዘአርማትያስ ምን አለ ቢሆኑ፣ እንደዛ ነበር የሚሻላቸው። ግን ነከሱት። ክፉ ጠባይ አይደል? ክፉ ጠባይ ነው አይደል? መቅናት፣ ወንድም ሲሳካለት፣ ጓደኛ ሲሳካለት፣ መሪ ሲሳካለት መቅናት። ለምን እኔ ያልሰራሁት፣ ለምን እኔ ያልተናገርኩት ነገር ተደማጭነት አገኘ? ለምን እኔ ያልሰራሁት ነገር እውቅና አገኘ? ነው አይደለ? ጉዱ ነው አይደለ? ይሄ ጠባይ ክፉ ነው አይደል? ክፉ ነው ብንለውም ይዘነዋል። ክፉ ነው ጠባይ፣ ይሄ ጠባይ ግን እኛም በዚሁ የተጠበጠን ልናስገርም የፈሪሳውያን የግብር ልጆች ነበሩ። ታዩታላችሁ። ከትምህርት ቤት ጀምሮ በስራው አለ ለትልልቅ ጦርነቶች የሚያበቁት መቀናናት። ለምን እገሌ ተሳካለት? ለምን እገሌ አለማ? ለምን እገሌ በልጦ ተገኘ? እንዲሆነ እዛ በኋላ ተጎነጎነ ሳምንት። የካህናት አለቆች፣ የሕዝብ አለቆች፣ የምሁራኑ ዘርፍ ጸሐፍት፣ ፈሪሳውያን፣ ሰዱቃውያን የሚባሉ ሁሉ አንድ ሁሉም እንዴት አድርገን እናጥፋዋል? እኛ ተሰሚነት እንዴት እናጣለን? ዓለም ሁሉ እሱን እኮ ነው የተከተለው። እኛ ተረሳን እኮ። ስለኛ የሚያወራ ጠፋ እኮ። በጣም ይገርም። ከሆሳና በኋላ እስከ ሰቀሉበት እስከ ገደሉበት ቀን እንቅልፍ አጡ ሰው ለመግደል። ይኸው የእኛም ጠባይ የተሻሉትን ለማጥፋት እንቅልፍ የለም። እውነት ለመናገር ይህች ቤተክርስቲያን ይህች ሀገር እድገት ያጣችው የፈሪሳውያን ይሄ ክፉ ጠባይ እኛም ስለመጣ እኛ ጋር ስለደረሰ እንዲህ አድርገው ሲጎነጉኑ ብዙውን ሕዝብ ወሰዱ። ይሄ ልብስ ሲያነጥፍ የነበረው ቅጠል ሲጎዘጉዝ የነበረው ሰው ሊለወጥ ነው። የሚገርም ነው። እንዲህ እየሆነ እንጨርሰው። ሐሙስ 6 ሰዓት ከሌሊቱ ባልታደለው በይሁዳ ጠቋሚነት መሪነት ኢየሱስ ክርስቶስ እጃቸው ላይ ገባ። ሲያንገላቱት አደሩ። ሲነጋ ዓርብ በጠዋት ወተንስኡ ኩሎሙ በምቆሙ ወወሰድዎ ሀበ ጲላጦስ ወአሐዙ ያስተዋድይዎ። ተነሱና በጠዋት ወደ ጲላጦስ የሮም መንግስት ተወካይ ሆኖ ደቡብ እስራኤልን ወደሚያስተዳድረው ሰው ይዘውት ሄዱ። ማንን? ኢየሱስ ክርስቶስን ይዘውት ሄዱ። መድኃኒታቸውን ገፉት። መድኃኒታቸውን ሊጥሉ አይወድቅም እንጂ ሊያጠፉት አይጠፋም እንጂ ይዘውት ሄዱ። ወደ ጲላጦስ ይዘውት ሄዱ። አሁን ወደ ጲላጦስ ወስደው ምን ሊያደርጉት ነው? ምን ይሆን? ቀናንበት፣ እኛ ሰሚ አጣን፣ እሱ ሰሚ ያገኘ ብለው ይከሱት ይሆን? ምን ይሆን የሚባለው? በግል የጠላችሁትን ሰው ከፖለቲካ ጋር ስታገናኙ የምትሉትን ታውቁ እናውቅበት። በግል የጠላነውን ሰው እንዴት አሳልፈን በሐሰት አጀንዳ ፈብርከን አሳልፎ መስጠት እናውቅበት። የለኛስ እነሱም ያውቁበታል። ወሰዱና
ምን አሉ መሰላችሁ? ወአሃዙ ያስተዋድዩ የከሱት ጀመር አለ። ከዛ ለጲላጦስ ምን ቢሉት ጥሩ ነው? ረከብናሁ ለዝንቱ አእማድ የመንግስት ጆሮ የሚገኝበትን ያውቃሉ። የመንግስት ጆሮ ክፍት የሚሆንበትን ያውቃሉ። ብልሆች ናቸው እነሱ። የሮም መንግስት ጆሮ የሚሰጥበትን አጀንዳ ያውቃሉ። ረከብናሁ ለዝንቱ እንዘ የአልኦሙ ለሕዝብነ ወይከልኦሙ ይሃቡ ጸባሒተ ለቄሳር አይሉት። ይህን ሰው ጲላጦስ ሕዝብ ሲያሳምፅ ለመንግስት ግብር እንዳይከፈል ሲከለክል አገኘ ነው አይደል? በዚህ የተላለፉ ሰዎች ቁጥራቸው ቀላል አይመስላል። ማረሚያ ቤቱን የሞሉት ሁሉ ጥፋተኞቹ ነው እንዳይመስላችሁ። እኛ በግል ጠልተን አሳልፈን የሰጠናቸው ናቸው። ለሀገር የሚጠቅሙ የበጎ ሀሳብ ምንጭ የሆኑ ሰዎች እስከ በጎ ሀሳባቸው ታስረዋል። በዓለም ይሄ ነው የሚደረግ። ማን አሳልፎ እየሰጠ እኛው። ልብ በሉ እንግዲህ ህዝብ ሲያሳምፅ አገኘ ነው አለ። ያው ህዝቡ ተከትሎት የለም። ያንን ወደ ሌላ ቀየሩ። እየሃቡ ጸባሒተ ለቄሳር ለቄሳር ግብር አይከፈልም ብሎ እንዳይከፍሉ ሲከለክላቸው ወይርየስ ይርሶ ክርስቶስሃ ንጉሠ እስራኤል ራሱን የአይሁድ ንጉሥ የእስራኤል ንጉሥ ነኝ ሲያስብል አገኘ። እኛ ሌላ ምንም ያደረገን የለም። እንግዲህ በግላችን አልደረሰብን። ለመንግስት ስጋት ነው ብለን ነው፣ ለሀገር ስጋት ነው ብለን ነው አሉና አሳልፈው ሰጡት። ልክ ናቸው። ጉዳዩ ይሄ ነበር። አጀንዳው ይሄ ነበር። የተጠላው በዚህ ነበር። ሙት አነሳ፣ ለምጽ አነጻ፣ ድውይ ፈወሰ፣ አጋንንትን አወጣ፣ ሆድ የባሳቸውን አዳመጠ፣ ችግራቸውን ፈታ። ይህ ውለታ የተደረገለት ሰው ተከተለ። ሌላ ችግር አልነበር። ናሁ ሁሉ ዓለም ተለወደሪሁ ዓለም ሁሉ ተከተለው፣ ብቻችንን ቀረን። ሲሄዱ ግን ብቻችንን ቀረን። እኛ ተሰሚነት አጣ። እንዲህ ተብሎ አይከሰስም። ማን ያዳምጣል? ግብር እንዳይሰጥ ከለከለ። ህዝብ እያሳመፀ ነው። ለሮም መንግስት እንዳይገዛ አሉ። ነው እንዴ አለ ጲላጦስ። ነው እንዴ። ከዛ በኋላ ያዘውለት መስሎት መረመረው። ምንም አላገኘበትም። ምን አላገኘበትም ብሎ መለሰ። ይሄ ሰው ከገሊላ ጀምሮ እስከ ይሁዳ አውራጃ ድረስ ሲያስተምር፣ ህዝብ ሲያሳምስ ነው ያገኘነው። እንዴት ትለቀዋለህ? እንግዲህ ጲላጦስ የደቡብ እስራኤል ገዥ ነው። የሰሜን እስራኤል ገዥ ሄሮድስ አንቲጳስ ነው። ከገሊላ ነው እንደ የመጣው። እንዲያማ ከሆነ የሰሜን እስራኤል ገዥ የይሁዳ አውራጃ ገዥ ሄሮድስ አንቲጳስ ለበዓል መጥቷል፣ ጉዳዩን እሱ የዋለና ሸሸና ወደዛ ላከው። ሄሮድስ እጅ ወደቀ። ከጲላጦስ ወደ ሄሮድስ እጅ ወደቀ። ሄሮድስ መረመረው፣ ምንም አላገኘበትም። መልሶ ወደ ጲላጦስ አሁንም ዙፋን ላይ ተቀመጠ። ወደ ሄሮድስም ላኩት። ምንም በደል አልተገኘበትም። ስለዚህ ንጹሕ ነዋል። ወይ ግሩ ወአውየው ሁሎሙ በምልኦሙ ወይቤሉ ስቅሉ ስቅሉ አረግቡ። ያ ድምፅ ተቀየረ። የሁዱ አርብ ተቀየረ። አመፀኛ ነው። ስቀለው 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 አለ። እሑድ ምን ብሎ ነበር? ያህል ምን ብሎ ነበር? ምን አንጥፎ ነበር? ምን አንጥፎ ነበር? ልብስ አንጥፎለት ነበር። ዛሬ እንኳን ሊያነጥፍለት የለበሰውን አውልቆ ራቁቱን ሊሰቅለው ነው።
ይኸው ነው። ሳያውቁ መደገፍ፣ ሳያውቁ መቃወም። አየኛ ነገር፣ አየ ሰው ነገር። ስንደግፍ እውነት የለም፣ ስንቃወም እውነት የለም። ግን በጣም ያህል እንደ 12 ሐዋርያት እነሱ በፍርሃት ነው እና 36ቱ ቅዱሳት አንስት ተሻሉ፣ ሴቶች ተሻሉ። ሌላው ግልብጥ አሉ፣ ይሰቀላል። ከዛ ጲላጦስም ገባው እስመ የአምር ከመ በቅናት ማግብእዎ አለ። በቅናት አሳልፈው እንደሰጡት ያውቅ ነበረ እና በርባን ልፍታላችሁ ወይስ ኢየሱስን? በበዓል ጊዜ አንዳንድ እስረኛ የመፍታት ልማድ አለ። በልማዳችን መሰረት በርባን ይፈታላችሁ ኢየሱስ ይፈታላችሁ አላቸው። ምን አሉ? ማንን መረጡ? ማንን መረጡ? በግላቸው አልደረሰባቸው። በርባን ያገር ስጋት፣ በርባን ያገር ስጋት፣ በርባን የህዝብ ስጋት። በግሉ ለሰዱቃውያን ለነ ቀያፋ ምንም ችግር የለም። ደም ቢያፈስ ህዝቡ ቢያንገላታ ምን ቸገራቸው? ወበርባንሰ ሊቀ ፈያቱ ውእቱ አለው ዮሐንስ መንገድ። በርባን ማለት የቦዘኔዎች የማጅራት መቾች አለቃ ነው። አቤት ትዝብት! ዓለም እንዲህ ናት። ይህንን ልቀቅልን በርባንን ዘበቀት ለነፍስ ወበገቢረ ሀቀቅ ተሞቅሃ አለው ቅዱስ ሉቃስ። በርባን ማለት ነፍስ በማጥፋት ወንጀል ተከሶ ተመስክሮበት ተፈርዶበት የታሰረ በሀገር ላይ ሁል ጊዜ ሁከት በማስነሳት የታወቀ ሽፍታ ነው። እሱን ልቀቅልን፣ መድኃኒታችንን ውሰደው። አይሆንም ቢላቸው አይ እማኸው እኮ ለዝንቱ ይኮን ከአልኮለ ቄሳር አይሉትም። በእንጀራው መጡበት። ይሄን ከለቀቅከው አንተ የቄሳር ወዳጅ አይደለህም፣ ይህን ከለቀቅከው አለ። ዳኛው ለእንጀራዬ ብሎ ፍርድ ሊያጎድል ይሆን? እንዴት ነው ጠበቃዎች? እንዴት ነው ዳኞች? እንደ እንጀራና እውነት እንዴት ነው አብረው የሚሄዱት? እንዴት እያስኬዳችኋቸው ይሆን? ጲላጦስን እንየው። በቅናት እንዳመጡት አውቋል። ለመንግስት ስጋት እንዳልሆነ አውቋል። ግን ይሄን ከለቀቅከው አንተ የቄሳር ወዳጅ አይደለም ማለት ቄሳር የሮሙ ንጉሠ ነገሥት ነው። ታማኝ መሪ አይደለም። ይህን ሰው ከለቀቅከው አሉ። እንግዲህ ንጹሕም ቢሆን እውነቱንም ባውቀው እንጀራ የርሱሜቴን ከማጣ ማለቱ እኮ ነው። እኔ ምን ቸገረኝ? ውሃን ጥልኛል። እኔ ከዚህ ሰው ደም ንጹሕ ነኝ ብሎ ሰጣቸው። አቤት መሪነት! አቤት ዳኝነት! እንዲህ ነው። እኔ ከዚህ ሰው ደም ንጹሕ ነኝ፣ እንደፈለጋችሁ ቀጥቅጡት፣ እንደፈለጋችሁ ግደሉት ነው እንዴ? ማዳን ነበር እንጂ ልክ አይደለም ማለት ነበር እንጂ። የሐሰተኞች ቁጥር ስለበዛ፣ የሐሰተኞች ድምፅ ስለበዛ እንግዲህ ዲሞክራሲ ማለት ይህ እኮ በምድር ላይ ይሄ ነው ዲሞክራሲ ማለት። በቃ ተስማምቶ አንድ ሆኖ በዝቶ እውነተኛን ሰው መልካምን ሰው ማስወገድ፣ ይህ ነው የዓለም ዲሞክራሲ። በዲሞክራሲ እኮ ነው የተሰቀለው እንግዲህ አይደል? በቃ እኔ የማስተዳደረው ይሰቀል ካለ ምን ቸገረኝ? እንዲሁ ብዙሃን ይበጉ የምንለው አለ አይደል? እኛ ብዙዎች ያሸንፋሉ እንላለን። በሐሰትም ይሁን እንዲህ ነው። በቃ እንዲህ ሆኖ ኢየሱስ ክርስቶስ የሆሳዕና የዛሬው ቀን የተጨበጨበለት፣ ልብስ የተነጠፈለት፣ ቄጠማ የተጎዘጎዘለት፣ ራቁቱ የለበሰውን እንኳን ተቀምጦ ተሰቀለ። እንዲህ ነው። ጥቂት ሰዎች ሲያተራምሱን ነው የምንኖረው። በቃ እንዲሁ ጥቂት ሰዎች ሲያተራምሱን እንኖራለን። እውነቱ ምንድን ነው? የለም ማዳመጥ የለም። በቃ አሁንማ ደግሞ ያው ውሸተኞች ዓለም አቀፍ ሆኑ። በአንድ ጊዜ በፌስቡክ ከለጠፉ በቃ አለቀ።
መስቀል ነው እንጂ ከዛ በኋላ በለው ይሄርጉ ይሄንትን እንዲህ ነው ክርስትና። ምንና እኛም ዛሬ የምናነሳው ኢየሱስ ክርስቶስ ተበደለ ብለን አዝነንለታል። ፈሪሳውያንን ለመርገም ለማውገዝ አይደለም። የፈሪሳውያንን ጠባይ ከእኛ ጋር ያለውን ክፉ ጠባይ የቅናት ጠባይ ልናወግዝ ነው ዛሬ የተሰለፈ አይደል? አይዟችሁ እናንተን አይደለም የእናንተን ጠባይ ነው፣ እኔን አይደለም የኔን ጠባይ። አትፍሩ፣ አይዟችሁ ይህን ክፉ ጠባይ እናውግዝ። እውነተኛው ክርስቶስ እንዲሆኑ ተላልፎ ተሰጠ። ወገኖቻችን ዘወር ብላችሁ ራሳችሁን ይወስድ። ስንቱን አሳልፋችሁ ሰጣችሁት በሚዲያ ሲሆን ጥይት መወረወር መተኮስማ ደግሞ ልብ ይጠይቃል። ጦር መወርወርና ያማ ደግሞ ሌላ ወንድነት ይጠይቃል። በፌስቡክ ቤታችን ተቀምጠን በኮሜንት ስንቱን አስጠላን፣ ስንቱን አሳልፈን ሰጠን። በማናውቀው እየተና ይህንን ክፉ አመል የምናወግዝበት ቀን ነው ስቅለት ማለት ወገኖች። ልናዝንለት ነው ልናለቅስለት አይደለም። ይሄ ክፉ ጠባይ ስላለብን ልናለቅስ ለራሳችን ይመጣል። እንዲህ አድርገው ሰቀሉ፣ ራቁቱ በመስቀል ላይ ሸነከሉት። ሰውነቱን በጨርቅ አይደለም ከመስቀል ከእንጨት ጋር ያያያዙት። በምንድን ነው? በምስማር ተወጋ። በኃጢአት የተወጋ ነውን እኛን ነፃ ለማውጣት እሱ ተወጋልን፣ እሱ ታሰረልን፣ እኛ ልንፈታ። ደስ አይልም? ለዚህ ነው ይህን ቀን የምናከብረው። እንዲህ አድርገው ሰቀሉት እና ምን ግን ጥሩ ነው። ኦ አባ ሰራይሎም እስመ በዘየአምሩ ይገብሩ፣ የሚያደርጉትን አያውቁምና ይቅር በላቸው። ወይ ክርስትና ይሄ ነው ማለት ነው።